እስከ ዳርና ኤልሳቤጥ ትወጣላችሁ ወደዚህ አንድ አፍታ ምን ሰራው ስራ አለ። እስከ ዳር በዚህ በኩል ኤልሳቤጥ በዚህ በኩል ለሁለቱም ማይክ ስጡልኝ። ማይክ ያላችሁ ሰዎች ስጧቸው። ኤልሳቤጥ ኢትዮጵያን ትወጃለሽ? አዎ በጣም ወዳለሁ። እርግጠኛ ነሽ? ዓለም ያውቃል ሚዲያ ላይ ስለኔ። እኔ አላውቅም። አይኔ ለኔ ነገር አንድ ነገር ልናገር። አትናገር። የምጠይቅሽን ብቻ። ኢትዮጵያን ትወጃለሽ? በጣም ወዳለሁ። ፊት ለፊትሽ ባለችው ልጅ ውስጥ ከኢትዮጵያ ምን ታያለሽ? የምታየውን ብቻ ንገሪኝ። በሷ ላይ ብዙ መጥፎ ነገሮችን ነው የማየው። በሷ ውስጥ ከኢትዮጵያ ምን ታያለሽ? ባህሪ ላይ በመልሰው በዚህ ላይ ጥሩ ነገር አንድ ንገሪኝ። አንድ ብቻ። እንዴ ብዬ ልንገርክ? ካንሰር በሽታ ጭንቅላት ያለው ልንገር በሷ ምክንያት ደለሽ ነገር ይጠቅምሻል። ከሷ ውስጥ አንድ ጥሩ ነገር ንገሪኝ። ምንም ነገር የለኝም። እሷ ያለችክ በትግሬ ያለችው ተሳስታለች። እኔ በትግሬ አላምንም። የላኳቸው 55 የኦሮሞ ልጆች የጠየቁሽን ብቻ መልሽልኝ። ምንም ነገር አላየም። በአሁኑ ሰዓት አይኔ ጭልም ነው። መዳን ከቻልሽ መጠየቅሽን መልሺ። እሺ መልኳ ምን ይመስላል? እስቲ ያት ቀና ብለሽ ያት አታልቅሽ። ሲያት በሽታዬን ያሳምመኛል። የሞተችው እናቴን ያስታውስኝ አልችልም። ይቅርታ። እሱ ያወራችሁ ትክክል አይደለም። ባህሪና እናውራ። እኔ የጠየኩሽን ስላልመለሽ አሁን በማልቀስሽና በመታረጊው ነገር የእሱ ኃጢአት ሊበዛ አይችልም። ምነግርሽን ብቻ መልሽልኝ። ምንም ነገር አይታየኝም። ረይምነት ኢትዮጵያዊነት አይመስልም። ኢትዮጵያዊነት ሆናናል። ታምኛለሽ? አንድ እርምጃ ወደፊት ትችል። አንድ እርምጃ ወደፊት ቆም ይዛው አታልቅሽ። አንቺ ሶስት ምን ታያለሽ? አንዲት ሰዎች መጠቀሚያ ያደረጓት ለራሳቸው ጥቅም ኢትዮጵያዊት ተፈዘረ በጣም አንድ እርምጃ ወደፊት ኤልሳቤጥ እናንቺ ትልጋለሽ። አታልቅሽ። ደግነትን ያስተማረች እዚህ ከተማቱ ወቅታለች። ለይግሽ ብቻ ነው ሲልዩ ሰዓቱ ይቀራል። እናትሽም ስላገኛል ሁሉም ተይው። እናትሽ ትገኛለች። እናትሽ ደግ ነበሩ። በጣም ደግ ነበረች። ያን ደግነት ከየት ያመጡት? እግዚአብሔር ይሰጣት ነው። እሺ አንድ እርምጃ ወደፊት ትች ምን መሰላችሁ? ሰው ራሱ የሚመጣው የቂም የጥላቻ ስሜት በምን ያክል ደረጃ ራሱን እንደሚጎዳ ቂም ስትይዙ፣ ጥላቻ ስትይዙ የምትጠሉትን ሰው አይደለም ራሳችሁን የምትበሉት። አሁን እሷ እስከ ዳር ማየት አትችልም። እስከ ዳር ቤቷ ያለችው ሁሌም እስከ ዳር ቤቷ አስቀምጣ የተሳደበች፣ የተናደደች፣ የተማረረች ራሷን ጮጋራ ራሷን ጭንቅላት ነው የምትሰማው። ብዙ ሰው ነው ሰው ስንጠራ 5% ነው በዛ የሚሄደው። አብዛኛው በሽተኛ ጋር ነው ያለው። በጥላቻ ውስጥ በእልህ ውስጥ መናገራችንም እንደምታዩት የምታስታውሰው ሁሉ ሀዘን ነው። ያለመተውና ከውስጧ ለማውጣት የምትችለው መጀመሪያ ጥላቻን ወደ ባለቤቱ መመለስ ነው። አሁን ሰንበዴ ያሸክሟታል። ያሸክሟትን ነገር አራግፋ ወደ መጣበት ካልመለሰች እሷም ከነበሽታዋ ትቀጥላለች። እስከ ዳር ፖይንት ጥፋተኛ እሷ ደግሞ ያሸክማለች፣ በሰላም ትሄዳለች ማለት ነው።
ለሁላችሁም ትምህርት ይሁን። ጥላቻ ሲመር ቂም ሲመር ሌላው ራሳችሁን ነው። ሰውየው የምትጠሩት ሰው አይደለም እየጎዳችሁ ያላችሁት። አሁን እሷን እየጎዳት ያለው እሱ ነው። እናቷ ባሉበት ሆነው ደስ የሚላቸው ስትስቅ ቢያዩ እሷ ከሳዚ እሳቸውን ታስመራለች እንጂ አያጠቅማቸው። ለእሳቸው ብላ እንኳን ለእሳቸው ደስታ ለምትወዳቸው ብላ እንኳን ለአፍታ ስሜቷን ብትገባ ለእናንተም ትምህርት፣ ለራሷም ትምህርት፣ ለእናቷም ትምህርት ይሆናል። ለማንኛውም እናትሽ ይቅርታ ያውቁ ነበር? የፍቅር ሰው ናቸው ራሳቸው። እኔም እኮ ይቅርታ ስለአንቺ ያደረጉት ነው፣ ስለ እናትሽ ነው። ይቅርታ ያውቁ ነበር? ስለአንቺ የፍቅር ሰው ናቸው፣ ደግ ናቸው። አንድ እርምጃ ላይ ተመልክቼ ይችልኝ እስከዳር እህታለሽ አንድ እህትሽን በማታውቂው ምክንያት ልክ እንደሌሳ ቤት ሌሎች ሰዎች አውቃሚው ሳታውቅ አስመረሯት። ሁልጊዜ በለቅሶ በሐዘን ብትወና ብትሰይ ምን ታያለሽ? በእሷ ጥፋት የሚሆን በእነሱ ጥፋት የሚሆን ግን እሷ አምና በድያለሁ ብላ ሁሌ እያለቀሰች የምትኖር ቢሆን ብታውቂ ብትሰሚ ምን ታያለሽ? ያው እሷ ጋር ሆናለሁ ዞሮ ዞሮ ታዝኛለሽ አይደል? አዎ። እና ኤልሳቤጥ ታዝንሽም? እውነት ቢሆን ኖሮ ግድ የለም እውነቱም እሱ እግዚአብሔር ነው። አሁን ጥያቄው ከምናየውና ከምንሰማው ብቻ የእሷ ኑሮ ያሳዝንሽም? እኔ የምታሳዝነኝ ቤቴ ፓምፐር ቀይራለች ብሎ ባለቤቴና በፉቅቅ የምትሄድ መጠለያ ስለሌለ ቤቴ ያስቀመጥኳት ለነሱ ስል ይሄ ሁሉ ድራማ ለመንግስት እየተሰደኩ ከመንግስት አላገኘው ወይ ከሰው አላገኘው ይህን ሁሉ ችዬ ለማየው ነው። ይሄማ ድራማ ነው። አክተሯን የነበርኩ በትወና በልጻኛለች። እኔ ማዝነው መድኃኒቷን ላመሰለችው ቤቴ ከነፓምፐሯ ፈረንጆ መከራውን ለሚያየው ነው። ለዚህ ድራማ ህዝብ ይቅርታ አድርግልኝ እንጂ ማልቀስ ቀላል ነው። ይህ ሁሉ ግላሶስ ለበሰው መሀል ነፃ የወጣሁት አምባሳደር ሌባ ከሆኑ ትግራይ ተብሎ ሌባ ስላልሆንኩ ነው። 300 ሰው ተታለን ነው። ኤምባሲ እንዲከፈት ነው እኛ የፈረምነው መስከረም አይደለም ስላሉ ነው። ለዚህ ድራማ በጣም አዝናለሁ። ጊዜ ባናባክን ይሻላል። እስከዳር ቆይ አታልቅሽ። ለዚህ ነው እኮ ኢትዮጵያ የማትቀየረው ለዚህ ነው። ይሄ ገፍተው አንተ ፊት አደረሱኝ። ጊዜ ይስጣቸው ለነገሮች ግድ የለም። አሁን ኢትዮጵያ መቀየር ያቃታት የአንቺ አይነት እና የኤልሳቤጥ አይነት ሰዎች ስለበዙ ነው። አንደኛ ሰው አጥፊ ደካማ እንደሆነ ማመን አለበት። ብዙ መልአክ የሚባል ሰው የለም፣ ሰው ያጠፋል። ሁለተኛ ሰውየው ተሳስቶ እንኳን ጥፋት አምኖ ከሆነ አንቺ ቀዳሚ ተግባር ሊሆንሽ የሚገባው የእሷን በሽታ ማዳን ነው። ተሳስታ ነው ዋሽታ ነው ድራማ ሰርታ ነው ብንል ራሷን እየጎዳች ያለችው እና እሷን ማዳን ነው ቀዳሚ ተግባርሽ መሆን ያለበት እንጂ የእሷ ድራማ ወይም የእሷ ያልተገባ ነገር ትክክል እስካሁን አንቺን አይጎዳሽም። እሷን እየጎዳት ነው። እሷን ለማዳን እጅሽን ካልዘረጋሽ ኢትዮጵያ አትድንም። ሁላችሁ ኢትዮጵያ እንወዳለን፣ ሀገራችን እንደዚህ ሆና በሱዳን ተሰደድን፣ በጅቡቲ ተሰደድን፣ ገና ተሰደዳላችሁ። ምክንያቱም በራሳችሁ ሰው ላይ ነው የምትጨክኑ። ማንም አያዝንላችሁ። ሁሌ ሳናጠፋ ትናንት ከትናንትና ወዲያ ሳወራ ነበር። እኔ ላሳምነው ጀነራል አሳምነው በጣም ብዙ ለታረቁለት ሰው ቢሆንም ብዙ ሰዎች ገሎታል፣ አስገድሎታል በስፋት ያው ነበር። እንኳን ልገለው ሳላየው ማለት ነው። ሰምተሻላችሁ? ስለዚህ አሁን እንደዛ ስላላችሁኝ ብዬ ያን የተናገረውን ሰው ሙሉ ባስር ወይም በቀጣ ያዋጣል አያዋጣም አይደል? ለኔም ለተናገሩትም ፈራጅ ስላለ ትቼዋለሁ ነኝ። አንቺ መተኛ ሰው ሆንሽ ያው እኔ ባላቅ የሁሉ ሰው ባላቅ ፈራጅ አለ። ግድ የለም ያቃለሱ እሷም እንደዚህ ካደረገች እንደሱ ይሆናል። ግን እኔ እናንተ የምትፈልገው የሌሎች ትምህርት እንዲሆን ነው። አሁን ከአንቺ የምፈልገው
አንድ እህትሽ በዚህ ሁኔታ አዝና እያለቀሰች የምትሉበት ሁኔታ ማውጣት የሚችል አንድ ሰው ብታገኝ ምን ትከፍያለሽ? ስለ እህትሽ ነው እያወራሁ ያለሁት። እህቴ ብትሆን ማለት ነው። አይ እሷን ታያት እሷ ባለናት ባህሪ ነስቆስ አንቺ የናትሽ ልጅ በራሷ ምክንያት በወደ ውስጥ ሆና እያዘነች እያለቀሰች ተከፍታ ተቸግራ እያለች አንድ ሰው መጥቶ ከዛ ችግሯ ወይ ከዛ በሽታ ቢያወጣት ምን ትከፍያለሽ? ምስጋና ነው ልከፍለው የምችለው። ትከፍያለሽ አይደል? አዎ እግዚአብሔር ይስጥልኝ እላለሁ። አሁን እቺን እህታችንን ካለችበት የሚያወጣት ነገር ለማድረግ በምስጋና ለመክፈል ዝግጁ ነሽ? እሺ አሁን ስላንቺ በእሺ እሷ ካለችበት ሁኔታ ለማውጣት አንድ ስራ ቢሰራ ለማመስገን ዝግጁ ነሽ? አንድ እርምጃ ወደፊት ነኝ። አሁን በአንቺ ውሳኔ ባህሬን ያለው ችግር ቢፈታ፣ በአንቺ ውሳኔ ጅዳ ያለው ችግር ቢፈታ፣ የታሰሩ የተደፈሩ የተዘረፉ እህቶቻችን አብዛኛው በኢትዮጵያ ስለሆነ አብዛኛው የኢትዮጵያ ችግር በኢትዮጵያውያን ስለሆነ አንቺ ዛሬ በምትሰሪው ስራ ሁሉም ትምህርት ወስዶ እነዛ እዚህ ያመጡ እህቶቻችን ቅድም ወንድሜ የተናገረው እስር ቤት ያሉ ወንድሞቻችን ሁሉ በገዛ ወገኖቻቸው የደረሰባቸው በደል ቢፈታና 100 ሰው ለ100 ሰው እፎይታ ማግኘት ደስ ይልሻል? ከዛ በኋላ በሞት አይቆጭኝ። ስለዚህ እነሱ ምሳሌ ነው ትፈልጊያለሽ? እንደ እናትሽ ነሽ ማለት ነው። አንድ እርምጃ ወደፊት ሂጂ። ተጠቂ ግዴል ተገራ አትፍሬዞሽ እስከዛ አቤት በይቅርታ የኢትዮጵያ ችግር ነው የሚፈታው ታምኛለሽ? በይቅርታ የኢትዮጵያ ያለብን ችግራችን የልብ ጠማማነትና ለይቅርታ አለመገዛት መሆኑን ታምኛለሽ? በደንብ አሁን አንቺ ዛሬ እንደዚህ ስለሆነ ከዚህ አካባቢ ተወልጄ ያልሽው ነገር ሊጠፋ የሚችለው በይቅርታ ብቻ ነው ታምኛለሽ? ታምኛለሽ? ኢትዮጵያውያን ይቅርታ መማር እንዳለባቸው ታምኛለሽ? ታምኛለሽ? እስቲ አንድ እርምጃ ወደፊት ትንሽ ተቀረበ። ኤልሳቤጥ እኛ ኢትዮጵያውያን ብንዋደድ ብንተጋገዝ ብንደጋገፍ ከባህሬን ከሳዑዲ ከዩኤኢ የሚሻል ህዝብ የሚሻል ፈጥሮ ለምታምኛለሽ? ከሁሉም በልጥ ነበር ክፋት ባይኖር ቀድመሽ ማለሽ እኮ አስቸገረሽ። የኢትዮጵያውያን ችግር ክፋት ነው ታምኛለሽ? ትልቁ ችግራችን ክፋትና ራስ ወዳድ መሆን ነው። እሱ ቢወጣ ከለማኝነት ከስደት ተገላግለን በሀገራችን ተከብረን እንደምንኖር ታምኛለሽ? በደንብ አምናለሁ። ግን ያለንበትም ሀገር መንግስቱ በጣም ጥሩ ስለሆነ በእሱ ነው ያለን። የባህሪ መንግስት ምስጋና ይግባው። 7 ጊዜ ነው የምከሰሰው። እሷ ታውቀዋለች። እሷን አሁን ለውሳት አይደለም እኔ ላይ አስተያየት ከተሰጠ ልጆቹ ተጠርተው ይጠየቃሉ። ለምን እንደሆነ ታውቃለህ? 95% ባህሪ ኢሌጋል ነው። ስለዚህ ከደርግ የባሰ አገዛዝ የምንገዛው በወይዘሮ እስከዳር ግርማይ ነው። የኔ ድራማ ከሆነ የ3 ዓመት ልጅ ጥዬ በክብር ቆስሏል ተከስሼ እስር ቤት መወርወር የለብኝም ነበረ። አሁን እኮ የእሷን የጠየኩሽ መናገር ያለብኝ ተነሽ እኮ ይኸውልሽ ኤልሳቤጥ እኔ በቀደም ተናግሬያለሁ። ሰምታችሁ በሚዲያ ላይ በጣም ብዙ ለታ ያዋኩለት ሰው ምናልባት ወንድሙ እንኳን ያደረገለትን አድርጌ ማላቸው ሰዎች በሚዲያ ገዳይ ነው ብለውኝ አንቺም ሰምተሻል አይደል? አልሰማሁም ብቻ ማለት ሚዲያ ላይ ይሰማሉ ነገር ሰምተሻል። አሁን ጥያቄ እሷ የቆንስላ የክብር ቆንስላ መሆኗን አንሱልኝ ሰዎች ነው ብላለች። እኛ የመጣው ሰውዬ አምባሳደር ሱሌማን ቢሆን ለምሳሌ እንደዚህ ለአንቺ የሚለው ሰው ካለ ያው ክፋት በራሱ ክፋትን ስለሚጠራ ስለወሰደችው በገፋሽ ቁጥር እሱም ገፊ የሆነ ስለሚሄድ ማንም የሚመጣ መፍትሄ ያገኝ። አንቺ ለጥፋት ሁሉ ምንጭ እሷን ካረሻት በእናንተ በኩል በሌሎች ኢትዮጵያውያን በኩል ችግር የለም ብለሽ ካሰብሽ መፍትሄ አይገኝም። ክስ
የሚያስጠላ ነገር ነው። መውቀስ ቀላል ነገር ነው። በዚህ ሰውዬ ቦታ ሆኖ ማየት ነው ከባድ። እሷ ትግራይ ስለሆነ እያለች ነው። እሱ እንደሌለም ነበር። አይ አለሱማ ነው ይሄ አንቺ ብቻ አለሽ እኮ ኢትዮጵያውያንም እንኳን ትግራይና አማራ በዘተሽ በሰፈር እንኳን እንባልና ሲጀመር ሰኮርም ነው ተወለደ የትም ትወለድ። አዎ ግን እኔ በትግራይ ቤት ላይ ገብቼ አይደለም አንቺ ነው ስለዚህ ያወራል። እኔ በምሰማው ግን አንቺ ትልቅና የልብ ጥንካሬ በችግር ያለው አንቺ ጋር አይመስለኝ ብትተይቶ አሁን ሰው ወንጀለኛ ለማድረግ የምታደርገው ፍርድ ቤት አይደለም። እኔም ስለ ፍርድ የለም። እኔ የምፈልገው ሰላም ነው። አንቺ እየለመንኩት ያለው በእኛ መሀይምነት ሃይማኖትን ማናቅ ከኛ በላይ ሃይማኖተኛ ይመስል የለም። ሃይማኖት በውስጣችን የሌለ ከኛ በላይ ጠዋት ማታ ሰላም የሌለም። በውስጣችን ሰላም የሌለም። ይቅርታ ማናቅ አስቸጋሪ ስለሆነ በሁሉ ዓለም እንዋደዳለን። እናንተ ብቻ ሳትሆኑ እኔም እናንተ ነው ለማኝ እኮ ሄጄ እባካችሁን እስረኛ አብቱ እባካችሁን አስብሩ አምጡ። ልዩነቱ እናንተ ተለመናችሁ ሰዎችና እኔም ለምናችሁ ሰዎች መለያየታቸው ብቻ ነው። ስለዚህ ከምንዋረድ ይሄን ጠንካራ ልብ ማፍረስ ነው። ይሄን ማፍረስ ከፈለግሽ ደግሞ እንደናትሽ መሆን አለብሽ። እንዳልሻቸው አመኘሽ አሁን ከሳሽነትሽን ተይውና ከአንቺ የምፈልገው ነገር በየቦታው የሚሰቃዩ ወጣቶች ይሻሉ። አንቺ እንኳን መተሻለኛ መካከል መምጣት የማይችሉ አሉ። የተበደሉት በኢትዮጵያውያን ነው፣ በያስከዳር ነው። አንቺ ቋንቋ አይደለም ለነሱ ሁሉ ትምህርት እንዲሆን ነው ፈልገው ነው። ይሰማሽ ነው እና ባህሪን ያለው መንግስት ጥሩ ነው። 7 ጊዜ ተፈርዶብኝ ሞሮኛላችሁ ወደዛው እናመሰግናቸዋለን። ግን ቅድም ደግሞ የሰማነው የቦታው የሚታሰሩ የሚጎዱ ሰዎች የሚባሉት በዚህ አካባቢ ሌላ ቦታ አይመስለኝም። በነገራችን ላይ አሜሪካም ያለ እንግሊዝም ያለ የትም ዓለም ያለ ኢትዮጵያ ጅቡቲም ያለ ኢትዮጵያ የተዋረደ ነው። ኢትዮጵያ ካልተከበረች ሰው ሊከበር አይችልም፣ ብቻው ሊከበር አይችልም። ለዚህ ነው ሀገራችን ቀና እናድርጋት የምንለው። አንቺ ኢትዮጵያን ቀና የማድረግ ፍላጎት ካለሽ መጀመሪያ ጠጠራሽን ማፍረስ ነው። አንቺ ጋር ካልፈረሰ ሁሉም ጋር አይፈርስም። ሁሉም ጋር ካልፈረሰ ደግሞ ብትጠይቂ ማንነትሽ ያጋባሽ የሚሱ መንፈስ ነው። ይሰማሽ ነው። እህቶችሽ ካሉበት ነገር እንዲወጡ ከፈለግሽ እኛ በይቅርታ አንድ መሆን አለብን፣ መዋደድ አለብን። እኛ ከተባበር ዱባይና እንቀጠቅጣለን፣ ባህሬንና እንቀጠቅጣለን፣ ችግር የለም። አንድ ከሆነ ከተከፋፈልን ግን አንቺ ያሰቡት እስከ ዳር ያሉት ከዛ እናንተ ማባላት ብሎ ማየት ነው። ይሄን ታምኛለሽ? አንዴ ሳብ ፓስኩላሽ ነው። ይሄ የመጀመሪያ ጥቃት ነው። አራሻሽ ይቀጥላል። አንድ ብቻ ለፍትሽ እስከ ጊዜ ስለሌለኝ ለዘመሽ አንቺ በተባለው ጉዳይ ውስጥ ያንቺ ጥፋት 1% ሊሆን ይችላል። በእሷ ሂሳብ እሷ አላችሁ ደግሞ መጥሮ ሊሆን ይችላል። እኔ ያላውቀውም ቁጥሩ ግን በአንቺና በእሷ መካከል ያለውን ነገር በመፍታት የብዙ ችግር ሊፈታ እንደሚችል ስለማምን ነው ጊዜ እየወሰድኩ ያለሁትና ባታጠፊ ለነዛ አንቺ ቤት ላለው ለሽን ልጅ ለሚሰቃዩ ሌሎች እህቶቻችን ስትይ ጎንበስ ብለሽ ተንበርክከሽ ከበታ ጠይቂያታለሽ። Bravo, Skadar. Bravo. Bravo. በቃ ሌላ ነገር ሳትናገር ትልቅ ነገር ነው የሰራው። ሁላችንም እናከብርሻለን። አሁን እሷ ያለችውን የተናገረችውን ያደረገችውን ተውና አንቺ ደግሞ እስካሁን
በተለየ መንገድ ችግሩን መፍታት ስትችይ በብስጭት በእናትሽም በደረሰብሽም በደል እስከ ዳርና ጥፋተኛ ብለሽ አስበሽ ላለፉት አላቅም ወራት ወይም ዓመታት የታመምሽበት ጊዜ የተጠበቀ ሆኖ እስቲ እንዳጠፋ ሰው ወንሶች ይቅርታ ጠይቂያት። ናራያው ሲደረሰልሽ ይድዘ እነሱ አዲና ፍሬት ሄዱ እነሱ ጋር ፍሬት እዛ መሀል ግቢ ኤልሳቤጥና ራያ መሀል እዚህ ያላችሁ ወንዶችና ሴቶች ኢትዮጵያውያን ኢትዮጵያ የገደላት ትዕቢት ነው። ባዶ ትዕቢት እንደምታውቁት እንደ ሀገር ለማኞች ነን። ዜጎቻችን በእኛ ምክንያት ይዋረዳሉ። እንደዚች አይነት ሕፃን ልጅ ቅድም ስትናገር ነበር። ሕፃን ልጅ 3 ወር 4 ወር ትሰቃያለች። እኛ ግን በውስጣችን ያለውን እልህኝነት፣ ክፋት ብንተው ብንተባበር እንደሰማሁት እዚህ ዱባይ እና አቡዳቢ የኮሚኒቲ እውቅና ያላገኘው ኢትዮጵያ ብቻ ነው ብሎኝ ነበር። አስቡት እናንተ አሁን እውቅና እንዴት ይገባናል? አንዱ እውቅና ሲል አንዱ ሄዶ ሲዋሽ ሌባ ነው ደላላ ነው ሲል፣ አንዱ ህጋዊ ነው ሲል አንዱ ህገወጥ ነው ሲል፣ አንዱ በህገወጥ ወልዳለች ብሎ ሲከስ የሀገሬው ሰው ደግሞ በህጉ ሲያስር፣ እኛ አንድ ባለመሆናችን እና ይቅር ባለማለታችን ኢትዮጵያ ውስጥ እያጋጠመ ያለውን ውርደት ከእናንተ በላይ የሚያክሰው የለም። ከዚህ ውርደት ለመውጣት መጀመሪያ ሁሉም ራሱ ማሸነፍ አለበት። ራሳችን ካሸነፍን እና ከተባበርን አትጠራጠሩ፣ 110 ሚሊዮን ህዝብ ነን እኛ። ማንም ዝም ብሎ ሊነካን አይችልም። ብዙ ሀብት ያለን ህዝቦች ነን። በሀገር ውስጥም ብንሰራ በውጭም ብንሰራ መቀየር እንችላለን። ግን ክፍፍሉ ስንፈልግ በሃይማኖት፣ ስንፈልግ በብሔር፣ ስንፈልግ በሰፈር፣ ስንፈልግ በሌላ መንገድ እየተከፋፈልን ለሌላ መጫወቻ እየሆነ ስለሆነ እዚህ ያሉ 6 ሰዎች ኢትዮጵያን ወክለው ይንበረከኩና ተንበረከኩና ስድስታችሁ አዲ ደግሞ እስከ ዳር ትስመታለች። ሱሌማን ደግሞ ራያን ትስማለ። መፍትሄ ራስን ማሸነፍ ነው። ራሳችን ካሸነፍና ተንበረከክን ያው እግዚአብሔር ይታረቃል፣ እኛም እንስማማለን። አያችሁ ትግራይ የሰላም ሰው ነው። ተነሱ። በጣም የማመሰግነው ባህሬን አምባሳደር ብርቱካን ሰላማዊትና የዱባይ ኢየሩስ ነሸረ ሶስታችሁ ነገ ወደ ባህሬን ሄዳችሁ እዛ ካለው ኮሚኒቲ ጋር አሁን ያደረግነውን አድርጋችሁ የኤልሳቤጥንና የእስከዳርን የመላ ኢትዮጵያዊ አድርጋችሁ ቆንጽል የሚከፈትበትን መንገድ በውጭ ጉዳይ ተነጋግራችሁ